አክብሮታዊ ሰላምታችን በያላችሁበት ይድረስ። የተወደዳችሁ የኢትዮ ፎረም ቤተሰቦች እነሆ የዕለቱን ዘገባዎቻችንን ከዚህ እንደሚከተለው ወደ እናንተ ማድረስ ጀመርን። አበይት ነጥቦቹን በቅድሚያም ብልጽግና በአማራ ክልል የጦር ጀቶችን ጭምር አሰማርቶ የሚያደርገውን ውጊያ ቀጥሏል። የአገዛዙ ሹም ግን ሽፍታ እንጂ ተዋጊ የለም፣ ንቅንቅም አታደርጉንም ሲሉ ተደምጧል። ዛሬም ግን በተለያዩ ስፍራዎች የሚፈጸሙ ጥቃቶች መቆሚያ ያገኙ አልሆኑም። በቀዳሚነት በዝርዝር የምንመለከተው ጉዳይ ነው። ይህ በእንዲህ እንዳለ ከሰሞኑ ተቀርጾ የተለቀቀው አስደንጋጭ ቪዲዮ መነጋገሪያነቱ ቀጥሏል። የፋኖ ኃይሎች በጉዳዩ ላይ ማብራሪያ አቅርበዋል። የጠቅላይ ሚኒስትሩ አማካሪም በእንዲህ ያለ አሳዛኝ ድርጊት ፕሮፓጋንዳ ሊሰሩ ተከስተዋል። እንመለከተዋለን። ፊልድ ማርሻል ብርሃኑ ጁላ አሜሪካም ወደ ቀይ ባህር እንድንወጣ ትደግፋለች ብለዋል። በአፍሪካ የአሜሪካ ጦር አዛዥ ጠቅላይ ኢታማጆር ሹሙንም ጠቅላይ ሚኒስትሩንም እንዳገኟቸውም አሳውቋል። ከዚህ ጋር የተያዘ ሰፋ ያለ መረጃም ተጠናክሯል። በአፋር የተከሰተው እሳተ ገሞራ የፈጠረው አመድ እስከ ህንድ ደርሶ በረራዎችን አስተጓጎለም። የህንድ የአቪዬሽን ባለስልጣናት አመዱ በታየባቸው አካባቢዎች አውሮፕላኖች እንዳይበሩ ያዘዙ ሲሆን በርካታ በረራዎች ተሰርዟል ወይንም ዘግይተዋል። ሌላኛው መረጃችን ነው። የአሜሪካና ሩሲያ ባለስልጣናት ቀደም ብለው ያልተነገረ ድብቅ ውይይትን በአቡዳቢ አካሂደዋል ተባለም። ይህ በእንዲህ እንዳለ የፈረንሳዊ ፕሬዝዳንት ኢማኑኤል ማክሮን የትራምፕ የዩክሬን የሰላም እቅድ መሻሻል አለበት ሲሉ ገልጸዋል። የተወደዳችሁ የኢትዮ ፎረም ቤተሰቦች አብራችሁን ስትቆዩ እነዚህን እና ሌሎችን መረጃዎችን ትሰማላችሁ። ሰናይ ቆይታ ይሆንላችሁ።